ጀግንነት አንለው። ግን ለሌሎች ስለሚያስተምር ሌሎች ራሳቸውን እንዲመርጡ ራሳችሁን ምረጡ። ይውላችሁ አንድ ሰው አንዲት ሴት የማይወዳትን ወንድ የምትወደው ለማይወዳት ወንድ ገንዘቧን፣ ጉልበቷን፣ ጤናዋን፣ እድሜዋን መስዋዕት የምታደርገው ራሷን ሳትወድ ስትቀር ነው። ራሳችሁን ውደዱ። ራስ ወዳድ ሁኑ። ራሳችሁን ውደዱ። ዋጋችሁን እወቁ። በዚህ ዘመን አንድ ወንድ ሲጠጋሽ ስራ የሌለው ዘልዛላ ዞር ብለሽ አታይም እንደ ህይወቱን አትፈትሽም? ዝም ብለሽ ሄደሽ አትለጠፊም? እዚህ ጋር ለምትሰሙ እህቶች ነው የምመክራችሁ። አንድ ወንድ ሲጠጋሽ ከማርገዝሽ በፊት ይሄ ሰውዬ ምንድን ነው አይደለም ማርገዝ ቀርቶ ብታመም ማሳከም ያለው ወይ ከኔ የተሻለ ካልሆነ ምን ያደርግልኛል? ጭራሽ ከኔ ይዋሰ ያለኝን የሚወስድ ያለኝ ላይ የሚጨምር ሳይሆን የኔ ከሱ 50% ከኔ 50% መጥቶ ህይወታችንን የሚያሳድግ ለልጆቻችን ጥሩ ነገር፣ ጥሩ ልብስ የሚያለብስ፣ ጥሩ ትምህርት የሚያስተምር፣ ቢታመሙ ልጆቻችንን ማሳከም የሚችል ካልሆነ ለምንድን ነው ምንድን ነው አልገባኝም። እስከ መቼ ነው እዚህ ሚዲያ ላይ እኛ አስመሳይ የምንሆነው? ለምን ሪል ነገር አንነጋገርም? ለምን ሪል የሆነ ነገር እንትን አንልም? ይሄ እኮ ህይወት ነው፣ ቀልድ አይደለም። ህይወት አንዴ ናት። እኔ በምሰራው ስህተት ልጆቼ ይከፍሏታል ዋጋ፣ እናታቸውን ያጣሉ። አሁን ይቺ ልጆቿ ያለ እናት እያደጉ ነው። እናት በሰራችው ሚስቴክ እናት ለማይረባ ሰው ገንዘቧን እድሜዋን መስዋዕት በማድረጓ ልጆች ያለ እናት እያደጉ ነው። የትኛውም ልጆች ከእናታቸው ጋር የማደግ መብት አላቸው። ዛሬ አንቺ የምትመርጪው ባል ከልጆችሽ የሚነጥልሽ ከሆነ ከልጆችሽ ነጥሎ እሱ ማስተዳደር ባለመቻሉ እሱ ባለመስራቱ አንቺን ከልጆችሽ ነጥሎ አረብ ሀገር የሚልክሽ ከሆነ ምንድን ነው? ማነው ኃላፊነት የሚወስደው? አንቺ ራስሽ። ለምን የመረጥሽው ሰው ሮንግ ሰው ስለመረጥሽ፣ የተሳሳተ ሰው ስለመረጥሽ፣ ኃላፊነት ስለማይሰማሽ። ባል ስትመርጪ ኃላፊነት ሊሰማሽ ይገባል። ለምን? ያ የምትመርጪው ወንድ የነገ የልጆችሽ አባት ነው። ልጆቹን ለማሳደግ ብቁ ነው ወይ? ልጆቹን ለማሳደግ ብቁ ያልሆነ ለልጆቹ ዘበኝነትም ወዛደርነትም ምንም ሰርቶ ለልጆቹ ዳቦ ማምጣት የማይችል አባት ትመርጫለሽ። ከዛስ ልጆችሽ ያለ እናት ያለ አባት ዘመድ ቤት ለማደግ ይገደዳሉ። ስለዚህ ዛሬ የምትመርጡትን ሰው ተጠንቀቁ። ዛሬ ለቦይ ፍሬንድነት የምትመርጡትን ወንድ ተጠንቀቁ። የነገ የልጆችሽ አባት ነው። ልጆችሽ ዘመድ ቤት እንዳያድጉ። ብዙ ልጆች ዛሬ ዘመድ ቤት እያደጉ እየተደፈሩ ያሉ ሴቶች ትናንትና እናቶቻቸው ያልሆነ ባል ስለመረጡ ነው። ማሳደግ የማይችል ባል ስለመረጡ ነው። ዛሬ በየዘመድ ቤት በየጎረቤት እያደጉ እየተደፈሩ ያሉት ሴትም ወንድም እየተደፈረ ነው። ድሮ ሴት ብቻ ነበረች የምትደፈረው። አሁን ወንዶችም እየተደፈሩ ነው። ዘመድ ጋር የሚያድጉ ወንዶች ባጎታቸው በማን በጎረቤት በተለያየ ሰው። ማንም ልጅሽን እንደ አንቺ ሊጠብቅልሽ አይችልም። ማንም ልጅን እንደ እናትና እንደ አባት ሊጠብቅ አይችልም። ዘመድ ነው። አጎትም አባት ሊሆን አይችልም። ስለዚህ ዛሬ እኔ የምመርጠው ሰው ኃላፊነት ሊሰማኝ ይገባል። ይሄ ሰው እኔ ብታመም ያሳክመኛል። አስረግዞ ጥሎ የሚሄድ ብሬን በልቶ ጥሎ የሚሄድ ከሆነ ይሄ የኔ ችግር ነው። በአንድ እኮ አላለቅም። ሁለተኛ ልጅ ተረገዘ። ይሄ ምን ያሳያል? ኃላፊነት እንደማይሰማ ነው የሚያሳየው። ስለዚህ ኃላፊነት ይሰማን። ስለ ህይወታችን ከራሳችን አልፎ ስለምናመጣቸው ልጆች ኃላፊነት ይሰማን። ካልሆነ ሰው ልትወልጂ ትችያለሽ። ኦኬ፣ ቶሎ ራቂውና ሰራ አድርገሽ ገንዘብ አምጥተሽ ልጅሽን ጥሩ ህይወት አኑሪ። ልጅሽን ንጹህ ምግብ ስጪው፣ ንጹህ ልብስ አልብሺው፣ ትምህርት ቤት ላኪው፣ ፍቅር ስጪው፣ ጊዜ ስጪው። በቃ ዳትዚት። ፍቅር ነው ምናምን እያላችሁ የምትጃጃሉ ሰዎች ስትጃጃሉ ኑሩ። የራስሽ ጉዳይ። አታገናዝቤ። ፍቅር ነው እና ፍቅር ነው ካለሽ ልጅሽን ደህና ማሳደጊያ ነገር ካልሽ ፍቅር ነው ብለሽ ካገኘሽ ውለጂና ከዛ በብርሽ ልጅሽን አንቀባረሽ አሳድጊ። አትሊስት አባት አብሮሽ ባይኖር የእናት ፍቅር እያገኘ ነው ልጁ። አሁን እኮ የዛሬ ልጆች እኮ ያለ እናትም ያለ አባትም በዘመድ ቤት ነው እያደጉ ያሉት። ይሄን ታውቃላችሁ? እስቲ ስለ ህይወት ላይ ተከታተሉ። ስንት ልጆች ናቸው የሚደፈሩት? ሴት ወንድ። አመሰግናለሁ። እሺ፣ ገጣሚ ለማ ሶሪ፣ ስሜታዊ ሆንኩ። መቀጠል ትችላለህ። ትክክል ነሽ። አሁን እኔንም እያስተማርሽ ነው። እኔ ግን
ያን ለመግለጽ የፈለግኩት ምንድነው እንደዛ ለፍቅር ያመስዋዕት ከፍለሽ ዳግመኛ መበላት የለብሽም በሚለው ተማምነን እሷም ሀቢባ ነች ያጠነከረችኝ። የሀቢባን ፕሮግራም ስከታተል አመት አልፎኛል። ጠንካራ አድርጋኛለች። በአሁኑ አልሸወድም። 5 ሳንቲም የምልከውም የለኝም። ምን መለኝ ሰርቼ ልጆችን ሰብስቤ መኖር ነው የምፈልገው። የእኔ ብርታት የእኔ ደጀን ብረት እንደሆነ ያደረገችኝ ሀቢባ ነች። መጀመሪያ ተሸወድኩኝ፣ ተበላሁ፣ ተከዳሁ በሚለው ተማምነናል። ይሄ ጀግንነትሽ እንዳይጠፋ ጀግና ሆነሽ ለቂ 3ኛ ዙር አሁን ቢለምንሽም ቅድም አንቺ እንዳልሽው እዛው በብሎክ ዝጊው ሞተ ብለሽ አሳምኙ ጭንቅላትሽን የሚለውን ተነጋግረን ጨርሰናል። እኔ እና እሷ ያ ምን መሰለህ አሁን ይሄንን ምክር እንድትሰጫት ነው። አሁን ያው ስለምትሰማሽ መምጣት አለባቸው። ልክ እንደኔ የሚመክሩ እህቶቻችንን የሚያበረቱ ሰዎች መምጣት አለባቸው። እኔ ብቻ ነኝ እየመከርኩ ያለው ቲክቶክ ላይ። እስኪ ሌሎቻችሁም አግዙኝ። ቤታችሁን እየከፈታችሁ መከሩ። እህቶቻችሁ ኃላፊነት ይሰማችሁ። ምክንያቱም ብዙ እህቶች ብራቸውን እየተበሉ እድሜያቸውን እየተበሉ ልጆች፣ እኔ ስለ ልጆች ነው የሚሰማኝ። ልጆች በዘመድ ቤት እያደጉ በጎረቤት እያደጉ እየተደፈሩ ህይወታቸው እየተቀጠፈ ነው። በጣም ብዙ ልጆች እየተደፈሩ ነው ኢትዮጵያ ውስጥ። ትውልድ እየሞተ ነው። ልጆች እኮ የወደፊት ተስፋ ናቸው። ህዝብ ናቸው። ሀገር ናቸው። ሁሉ ነገር ናቸው። ልጆች ከተቀጠፉ ትውልድ አይቀጥልም። ስለዚህ ለዚህ ደግሞ እኛ እናቶች ኃላፊነት ሊሰማን ይገባል። እኔ ምን አይነት አባት ነው የምመርጠው? ሰው ነኝ ተሳሳትኩ ያልሆነ አባት መርጠው አይደል? በጊዜ መቀየስ፣ በጊዜ ከእንደዚህ አይነት ከማይረባ ራስ ወዳድ ከዚችም ከዛችም ጋር ከሚለው በጊዜ ትቀየሻለሽ። በጊዜ ልጅሽን ይዘሽ ላጥት ያለሽ ሰርተሽ ልጅሽን ጥሩ ቦታ ላይ ጥሩ ህይወት ታኖር ያለሽ። ልጅሽ አይንከራተትም በየዘመድ ቤት። ሴቭ ማድረግ ገንዘብ ለአደጋ ጊዜ ብሎ ማስቀመጥ። እባካችሁ ጠንክሩ፣ አስቡ። 10 ጊዜ ለካ 1 ጊዜ ቁረጥ ይላል መኪና ሰፊ። ከአንድ ወንድ ጋር ሪሌሽን ውስጥ ከመግባታችሁ በፊት 10 ጊዜ አስቡ። አጥኑት ያንን ሰው። መጀመሪያ ነገር ይሄ ሰው ይወደኛል፣ ያከብረኛል፣ አላማ አለው፣ ስራ አለው፣ ማኖር ይችላል። ኢንኬዝ እኔ ሰምቲንግ ሀፕን ብሆን እኔ እኮ ከሱ ብቻ ጠብቂ አይደለም። አንቺም ስሪ። አትሊስት ከአንቺ የተሻለ ሰው አግቢ። ከአንቺ የባሰ ስራ የሌለው ቦዘኔ፣ ከአንቺ የሚቦጠቡጥ፣ ከአንቺ አምጪ የሚል እድሜሽን የሚያቃጥል በጣም ያሳዝናል። እናመሰግናለን ገጣሚ ለማ። በጣም አሪፍ ግጥም ነበረ። ታሪኩን በጣም ቆንጆ ነው። መጀገን ያለባቸው። በጣም እናመሰግናለን ገጣሚ ለማ። ፈጣሪ አክብርልን። አሚን አሚን። ክበሩልኝ፣ ተባረኩልኝ። አሚን። እሺ ቴንኪው።